አባቴ ከዚህ ዓለም መለየትህን አሁንም ማመን አልቻልኩም። አልወድቅም ወይም ደግሞ መውደቅ አልፈልግም። ከእንግዲህ አንተን የማላይ ከእንግዲህ የማንነጋገር መሆናችንን ሳስብ ይከብደኛል። ተሰቃይ እንደነበርና ለበጎ እንደሆነ አውቃለሁ። ነገር ግን ቀድመህኝ ሄድክ። አብረን የምንደሰትበትና ገና ብዙ ነገር ነበረን። በመጨረሻም የዓለም ዋንጫ እንድጫወት በጣም ለምነኸኝ ነበር እና እሱ ከመድረሱ ጥቂት ቀናት በፊት ነበር በሽታ የገባው። በውድድሩ ላይ የማትገኝበት የመጀመሪያው ጊዜ ነበር። ነገር ግን እናቴ ይሻልሃል ብላ እና ለመጓዝ የሚያስችል ጤና ይኖርሃል ብላ ነግራኝ ነበር። ልትመጣ እንድትችል እስከ ፍጻሜው እንደምደርስ ነግሬህ ነበር። እያንዳንዱ ጨዋታ ሲያልቅ የላክልኝ መልእክት አጣሁ። ጠብቀውም ነበር። ሁኔታው እጅግ በጣም አስከፊ መሆኑን የተረዳሁት ያኔ ነበር። ያም ሆኖ ጊዜ ለመግዛትና አንተም አንድ ጨዋታ እንድታይ በተቻለ መጠን ወደፊት ከመገስገስ አላቆምኩ። እኛ እስከ ፍጻሜው ደረስን። አንተ ግን ልትገኝ አልቻልክ። እሱን አሸንፌ ላመጣልህና አዲስ ዋንጫ ላሳይ ፈልጌ ነበር። አልቻልኩም። እግሮቼ ከእንግዲህ ሊታዘዙኝ አልቻሉም። በዚህ ጊዜ ከሰውነቴ ጋር ልታገል ሞከርኩ፣ ነገር ግን አልቻልኩም። በፍጹም ጥሩ ስሜት ሊሰማኝ አልቻለም። እኔ ስመጣ በፍጻሜው ጨዋታ በፍጹም ቅጣት ምት የተሸነፍን መስሎ ነበር። ስለተከሰተው ነገር ሁሉ ልንነጋገር አልቻልንም። ምንም ነገር ልትደሰትበት አልቻልክ። እኛ አሸናፊዎች አልነበርንም። ነገር ግን በእያንዳንዱ ጨዋታ ምን ያህል እንደተደሰትን አታውቅ። እንደገና አንተ ትክክል ነበርክ። እዚያ መገኘትና መጫወት ነበረብኝ። ያለ አንተ ምን እንደማደርግ አላውቅም። እንዴት አድርጌ እንደምቀጥል አላውቅም። እኔ የተጫወትኩት እግር ኳስ ብቻ ነበር። አሁንም ለረጅም ጊዜ እሱ ማድረጌን እቀጥላለሁ ወይስ አልቀጥልም የሚል ብዙ ጥርጣሬዎች አሉ። ከመጀመሪያው ጀምሮ ከጎኔ ነበርክ። እስከ መጨረሻው የቀረው በጣም ጥቂት ነበር። አብረን እንድንጨርስ ለምን ያችን ጥቂት ጊዜ ታግሰ ማለፍ አልቻልክ? በጣም ናፍቅሃለሁ። ነገር ግን ሁልጊዜም አብረኸኝ ትኖራለህ። በሰላም እረፍ። እዚህ ምድር ላይ እንደጠበቅከን ሁሉ ከላይ ሆነህ ጠብቀን። ለሁሉም ነገር አመሰግናለሁ። እወድሃለሁ አባቴ።